ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች ዛሬ በመዝናኛ ዳሰሳችን አንድ እጅግ ተጠባቂና አጓጊ ዜና ይዘንላችሁ ቀርበናል። በጉጉት ሲጠበቅ የነበረው ደስ እንዲለኝ የተሰኘው አዲስ የኢትዮጵያ አማርኛ ፊልም አሁን በይፋ በዩቲዩብ ላይ በነጸብራቅ ሚዲያ ቻናል ተለቋል። ፊልሙ በተለቀቀ ጥቂት ሰዓታት ውስጥ የብዙሃንን ቀልብ በመሳብ ከፍተኛ መነጋገሪያ መሆን ችሏል። ይህ ፊልም ተራ የፍቅር ታሪክ ብቻ አይደለም፣ ይልቁንም የህይወት ፈተናዎችን፣ አንዲት ወጣት ሴት በቤተሰብና በፍቅር ህይወቷ ውስጥ የሚገጥሟትን መሰናክሎች፣ ጥልቅ ስሜቶችን ከከፍተኛ ደስታ እስከ ልብ የሚነካ እንባ፣ የሰው ልጅ ተጋርዶን ክህደትና መለያየት ባለበት ዓለም ውስጥ ደስ እንዲለኝ በሚል ተስፋ የሚደረግ የህይወት ጉዞን ቁልጭ አድርጎ ያሳያል። ደስ እንዲለኝ ገና ከመለቀቁ በሺዎች የሚቆጠሩ እይታዎችን እያገኘ ሲሆን በተለይ በታሪኩ ጥንካሬና በተዋናያኑ ብቃት ዙሪያ በአስተያየት መስጫው ላይ ሞቅ ያሉ ውይይቶች እየተደረጉ ይገኛሉ። እናንተስ ይህ ስሜት ቀስቃሽ ፊልም ተመልክታችሁታል? በታሪክ ላይ ያላችሁን አስተያየት ምንድነው? ካያችሁት የትኛው ክፍል ይበልጥ ነካችሁ? ሐሳባችሁን በኮሜንት መስጫው ላይ አጋሩን። እንደዚህ ያሉ ፈጣንና ትኩስ የመዝናኛ ዜናዎች እንዲደርሳችሁ ቪዲዮውን ላይክ፣ ለጓደኞቻችሁ ሼር፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ቀን